ሰላም ውድ ተመልካቾቻችን፣ ይህ የገጾች ድምፅ መንፈሳዊ መጽሐፍት ትረካ ቻናል ነው። በዛሬው ዕለት የዮሴፍን ታሪክ እንመለከታለን። አብራችሁን ቆዩ። ዮሴፍ ያዕቆብ ከሚወዳት ሚስቱ ከራሔል የወለደው የመጀመሪያ ልጁ ነበር። ራሔል በኋላ ብንያምን ስትወልድ አርፋለች። ያዕቆብ ዮሴፍን በስተርጅና የወለደው ስለነበረ ከልጆቹ ሁሉ አብልጦ ይወደው ነበር። ለየት ያለች በብዙ ቀለም ያጌጠች ቀሚስም አሰፋለት። ይህ ዕድልም የወንድሞቹን ቅናት ቀሰቀሰ። በሰላም ሊያነጋግሩት እንኳን አይችሉም ነበር። በዚህ ላይ ዮሴፍ ሁለት ሕልሞችን አየ። የመጀመሪያው ሕልም ወንድማማቾች በእርሻ ውስጥ ነዶ ሲያስሩ የዮሴፍ ነዶ ቀጥ ብላ ቆመች። የወንድሞቹ ነዶዎች ግን መጥተው ለዮሴፍ ነዶ ሰገዱለት። ሁለተኛው ሕልም ፀሐይ፣ ጨረቃና 11 ከዋክብት ሲሰግዱለት አየ። ይህን ሕልም ለወንድሞቹና ለአባቱ በነገራቸው ጊዜ ወንድሞቹ ይበልጥ ጠሉት። አባቱ ያዕቆብ ግን ነገሩን በልቡ ይጠብቀው ነበር። አንድ ቀን የወንድሞቹን የበጎቹን ደህንነት እንዲያይ አባቱ ዮሴፍን ወደ ሴኬም ላከው። ዮሴፍን ፈልጎ በዶታይን አገኛቸው። ወንድሞቹ ከሩቅ ሲመጣ ባዩት ጊዜ እንዲገድሉት ተማከሩ። ያ የሕልም ጌታ ይመጣል፣ ኑ እንግደለው፣ በአንድ ጉድጓድ ውስጥ እንጣለው ተባባሉ። ነገር ግን ታላቅ ወንድሞቹ ሮቤል ሊያድነው ስላሰበ ደሙን አታፍስሱ፣ እጃችሁን ሳትጭኑበት በዚህ ምድረ በዳ ባለው ጉድጓድ ውስጥ ጣሉት አላቸው። ዮሴፍ እንደደረሰ ያቺን ያጌጠች ቀሚሱን ገፈው ውሃ በሌለበት ደረቅ ጉድጓድ ውስጥ ጣሉት። ከዚያም ምግብ ለመብላት ተቀመጡ። በዚህ ጊዜ የእስማኤላውያን ነጋዴዎች ቅመም በልሳንና ከርቤ ጭነው ወደ ግብፅ ሲሄዱ አዩ። ይሁዳም ወንድማችንን ገድለው ደሙን ከምንደብቅ ምን ያተርፍልናል? ኑ ለእስማኤላውያን እንሽጠው አለ። ወንድሞቹም ተስማምተው ዮሴፍን ከጉድጓድ አውጥተው በ20 ብር ሸጡት። ነጋዴዎቹም ወደ ግብፅ ወሰዱት። ወንድሞቹ የፍየል ጠቦት አርደው የዮሴፍን ቀሚስ በደሙ ነከሩት። ወደ አባታቸውም ወስደው ይህችን አገኘናት፣ የልጅ ቀሚስ መሆኗን እወቅ አሉት። ያዕቆብም አውቆት የልጄ ቀሚስ ናት፣ ክፉ አራዊት በልተዋለች ብሎ ምርር ብሎ አለቀሰ። ልጆቹ ሊያጽናኑት ቢሞክሩም እምቢ አለ። በግብፅ ምድር ነጋዴዎች ዮሴፍን ለፈርዖን የዘበኞች አለቃ ለነበረው ለጲጢፋራ ሸጡት። እግዚአብሔር ከዮሴፍ ጋር ስለነበረ ሥራውን ሁሉ ተቀናጣ። ጲጢፋራም ዮሴፍን ወደደው። የቤቱና ያለውን ንብረት ሁሉ የበላይ ጠባቂ አደረገው። እግዚአብሔርም ስለ ዮሴፍ ሲል የጲጢፋራን ቤት ባረከው። ዮሴፍ መልከ መልካምና ቁመናው ያማረ ወጣት ነበር። የጲጢፋራ ሚስት በዮሴፍ ላይ ዓይኗን ጥላ ከኔ ጋር ተኛ እያለች በየቀኑ ተወተውተው ጀመር። ዮሴፍ ግን ጌታዬ የቤቱን ነገር ሁሉ በእጄ ሰጥቶኛል፣ ከአንቺ በቀር ያልከለከለኝ የለም። አንቺ ሚስቱ ስለሆንሽ ታዲያ እንዴት እንዲህ ያለ ታላቅ ክፋት አደርጋለሁ? በእግዚአብሔር ፊትስ እንዴት ኃጢአት እሠራለሁ? በማለት እምቢ አለት። አንድ ቀን በቤቱ ውስጥ ማንም ሰው በሌለበት ወቅት ልብሱን ይዛ አስገደደችው። ዮሴፍ ግን ልብሱን በእጇ ትቶላት ወደ ውጭ ሸሸ። እሷም ተናዳ የቤቱን ሰዎች ጠርታ እንድንጫወትበት ይህን ዕብራዊ አምጥቶብናል፣ ሊደፍረኝ ሲል በታላቅ ድምፅ ጮኽ፣ ልብሱንም ጥሎ ሸሸ በማለት ዋሸች። ባሏ ጲጢፋራ ሲመጣ ይህንን ነገረችው። ጲጢፋራም ተቆጥቶ ዮሴፍን የንጉሥ እስረኞች ወደሚታሰርበት ወህኒ ቤት አስገባው። ዮሴፍ በታሰረበት እስር ቤትም እግዚአብሔር ከእርሱ ጋር ነበረ፣ በሞገስም ሞላው። የእስር ቤቱ አለቃ ከእስረኞችና የውስጡን ሥራ ሁሉ ለዮሴፍ አሳልፎ ሰጠው። ከዕለታት በአንድ ቀን የፈርዖን ጠጅ አላፊና እንጀራ አሳላፊ ንጉሡን በድለው በዚያው እስር ቤት ተጣሉ። በአንድ ሌሊት ሁለቱም የተለያየ ሕልም አዩ። ጠዋት ላይ ፊታቸው ጠቁሮ ዮሴፍ አያቸውና ዛሬ ፊታችሁ ለምን አዘነ አላቸው። እነሱም ሕልም አየን፣ የሚፈታልን ግን አጣን አሉት። ዮሴፍም ሕልም መፍታት የእግዚአብሔር አይደለምን? እስኪ ንገሩኝ አላቸው። የጠጅ አሳላፊው ሕልም 3 ቅርንጫፎች ያሉት የወይን ተክል አየ። ወይኑም አብቦ አፈራ። የፈርዖንን ጽዋ በእጁ ነበር። ወይኑን ጨምቆ ጽዋውን ለፈርዖን ሰጠው። ዮሴፍም 3 ቅርንጫፎች 3 ቀናት ናቸው፣ በ3 ቀናት ውስጥ ፈርዖን ወደ ማይረግ ይመልሰሃል አለው። አክሎም ስትወጣ አስበኝ፣ ከዚህ ቤት እንድወጣ ለፈርዖን ንገረው አለ። የእንጀራ አሳላፊውም ሕልም
3 የነጭ እንጀራ ቅርጫቶች በራሱ ላይ ተሸክሞ አየ። በላይኛው ቅርጫት ውስጥ ለፈርዖን የሚሆን የተጋገረ ምግብ ነበረበት። ወፎች ግን መጥተው ከራሱ ላይ በሉት። ዮሴፍም 3 ቅርጫቶች 3 ቀናት ናቸው፣ በ3 ቀናት ውስጥ ፈርዖን ራስህን አስቆርጦ በእንጨት ላይ ይሰቅልሃል፣ ወፎችም ሥጋህን ይበሉታል አለ። በ3ኛ ቀን የፈርዖን ልደት ነበር። እንደተባለውም ጠጅ አሳላፊው ወደ ሥራው መለሰው፣ እንጀራ አሳላፊው ግን ሰቀለው። ነገር ግን የጠጅ አሳላፊው ዮሴፍን ረሳው፣ አላሰበው። ዮሴፍ ለተጨማሪ 2 ዓመታት በእስር ቤት ቆየ። ከ2 ዓመት በኋላ ፈርዖን ሕልም አየ። በአባይ ወንዝ ዳር ቆሞ ሳለ መልካቸው ያማረና የሰቡ 7 ላሞች ከወንዙ ወጡ፣ በመስክም ሳር ይበሉ ነበር። ከእነርሱ በኋላ መልካቸው የከፋና የከሱ 7 ላሞች ወጡ፣ እነዚያም የሰቡትን 7 ላሞች በሏቸው። በሌላ ሕልም ደግሞ በአንድ አገዳ ላይ ያማሩና የፋፉ 7 እሸቶች ወጡ። ከእነሱም በኋላ በምስራቅ ነፋስ የበለዙ 7 የደረቁ እሸቶች ወጡ፣ እነዚያ የፋፉትን 7 እሸቶች ዋጧቸው። ፈርዖን ጠዋት ላይ መንፈሱ ታወከ፣ የግብፅን ጠንቋዮችና ጥበበኞችን ሁሉ ጠራ። ነገር ግን ሕልሙን ሊፈታለት የቻለ አልነበረም። በዚህ ጊዜ ጠጅ አሳላፊው ዮሴፍን አስታወሰና በወህኒ ቤት የሆነውን ሁሉ ለፈርዖን ነገረው። ፈርዖንም ወዲያውኑ ሰዎችን ልኮ ዮሴፍን አስጠራ። ዮሴፍም ጠጉሩን ተላጭቶ ልብሱን ለወጥቶ በፈርዖን ፊት ቆመ። ፈርዖን ሕልም ፈቺ እንደሆንክ ሰምቻለሁ አለው። ዮሴፍ ግን እኔ አይደለሁም፣ እግዚአብሔር ለፈርዖን የደህንነት መልስ ይሰጣል አለ። ዮሴፍ የፈርዖንን ሕልም እንዲህ ሲል ፈታው። ሕልሙ አንድ ነው። እግዚአብሔር ሊያደርገው ያሰበውን ለፈርዖን አሳይቷል። 7ቱ መልካም ላሞችና እሸቶች 7 የተትረፈረፈ ምርት ዓመታት ናቸው። 7ቱ የከሱ ላሞችና የደረቁ እሸቶች ደግሞ ከዚያ በኋላ የሚመጡ 7 የድርቅ ዓመታት ናቸው። ረሃቡ እጅግ ከባድ ስለሚሆን የቀደመው ጥጋብ ሁሉ ይረሳል። ዮሴፍ ለፈርዖን ምክርን ሰጠው። አሁኑኑ አስተዋይና ጥበበኛ ሰው መርጠህ በግብፅ ላይ ሹም። በ7 የጥጋብ ዓመታት ውስጥ እህል እየተሰበሰበ በየከተማው ይከማች። ይህም እህል በራብ ዓመታት አገሪቱ እንዳትጠፋ ስንቅ ይሆናል። ፈርዖንም ሹማምንቱ በምክሩ ተስማሙ። ፈርዖን ዮሴፍን የእግዚአብሔር መንፈስ ያለበት እንደዚህ ያለ ሰው ወዴት ይገኛል አለው። ቀለበቱንም ከእጁ አውልቆ በዮሴፍ እጅ ላይ አደረገለት። የጥሩ እጅጌ ልብስ አሰፍቶ የወርቅ ማርዳ በአንገቱ አሰረለት። በሁለተኛውም ሰረገላ ላይ አስቀምጦት ሕዝቡ በፊቱ ስገዱ እያለ እንዲጮኹ አደረገ። ዮሴፍም በመላው በግብፅ ምድር ላይ ገዢ ጠቅላይ ሚኒስትር አደረገ። ዕድሜውን 30 ዓመት የኦን ካህን የጴጢፋራ ልጅ አስናት የተባለችው ሚስት አድርጎ ሰጠው። በ7 የጥጋብ ዓመታት ዮሴፍ በግብፅ ምድር እየተዘዋወረ እንደ ባሕር አሸዋ የበዛ እህል በየከተማው አከማቸ። የረሃብ ዓመታት ከመምጣታቸው በፊት ዮሴፍ አስናት፣ ምናሴና ኤፍሬም የተባሉ 2 ወንድ ልጆችን ወለደ። ዮሴፍ እንደተነበየው 7ቱ የጥጋብ ዓመታት አልቀው 7ቱ የረሃብ ዓመታት ጀመሩ። ረሃቡ በዓለም ሁሉ ላይ በረታ። በግብፅ ምድር ግን እህል ነበር። ሕዝቡ ለፈርዖን በጮኸ ጊዜ ፈርዖን ወደ ዮሴፍ ሂዱ፣ የሚላችሁን አድርጉ ይላቸው ነበር። ዮሴፍም ጎተራዎችን ሁሉ እየከፈተ ለግብፅ ሕዝብና እህል ለመግዛት ከየአገሩ ለሚመጡ ሁሉ ይሸጥላቸው ነበር። በከነዓን ምድር የነበረው ያዕቆብ በግብፅ እህል መኖሩን ሰምቶ ከብንያም በቀር 10 ልጆቹን እህል እንዲገዙ ወደ ግብፅ ላካቸው። ብንያምን ግን አደጋ እንዲያደርስበት አስቀረ። የወንድሞቹ መጥተው በፊቱ በግንባራቸው ተደፍተው ሰገዱለት። የቀደመው ሕልሙ ተፈጸመ። ዮሴፍ ወንድሞቹን አወቃቸው፣ እነሱ ግን አላወቁትም ነበር። ምክንያቱም በግብፅ ልብስና ክብር የነበረ በአስተርጓሚ የሚናገር ሰው ሆኖ ነበርና። ዮሴፍ ግን እንዳልታወቀ ሆኖ በረገጣቸውና እናንተ ሰላዮች ናችሁ፣ የአገሩን መሸሸጊያ ለማየት መጣችሁ አላቸው። እነሱም አይደለንም፣ ጌታችን እኛ የአንድ ሰው ልጆች ነን፣ ታማኞች ነን። 12 ወንድማማቾች ነበርን፣ ትንሹ ከአባታችን ጋር አለ፣ አንደኛው ግን የለም አሉት። ዮሴፍም እውነታቸውን ለማረጋገጥ ስምዖንን በግዞት አስሮ የቀሩት እህሉን ይዘው እንዲሄዱ ትንሹን ወንድማቸውን ብንያምን ይዘው ካልመጡ ስምዖን እንደማይፈታና ፊቱንም ዳግመኛ እንደማያዩት ነገራቸው። በዕቃቸው ውስጥም የከፈሉትን ብር በምስጢር መልሶ እንዲከቱ አዘዘ። ወደ አባታቸው ተመልሰው የሆነውን ሁሉ ነገሩት። ያዕቆብ ግን ልጆቼን አስቀራችሁብኝ፣ ዮሴፍ የለም፣ ስምዖንም የለም፣ አሁን ደግሞ ብንያምን ትወስዳላችሁ ብሎ እምቢ አለ። ነገር ግን እህል አልቆ ራቡ ቢጠናባቸው ይሁዳ ለብንያም ደህንነት ራሱን ዋስ አድርጎ አባቱን ለመነው። ያዕቆብም በመጨረሻ ፈቀደ። ምርጥ የአገሩን ስጦታና እጥፍ ብር ይዘው ብንያምን አስከትለው ወደ ግብፅ ወረዱ። ወንድማማቾቹ ብንያምን ይዘው በዮሴፍ ፊት በቆሙ ጊዜ
ዮሴፍ ስምዖንን አስፈታውና ሁሉንም በቤቱ ግብዣ አደረገላቸው። ብንያምን ባየው ጊዜ አንጀቱ ተላወሰ፣ ሊያለቅስም ወደ እልፍኙ ገባ። ታጥቦ ተመልሶ መጥቶ ማዕድ አቀረበላቸው። ለብንያም የደረሰው ድርሻ ግን ከሌሎች 5 እጥፍ ይበልጥ ነበር። በማግስቱ ሊሸኛቸው ሲል ዮሴፍ ለቤቱ መጋቢ በእያንዳንዳቸው ከረጢት ውስጥ እህልና ብራቸውን ክተት፣ በትንሹ ልጅ በብንያም ከረጢት ውስጥ ግን የብር ጽዋዬን አብረህ ክተት አለው። በጠዋት ተነስተው ጉዞ ከጀመሩ በኋላ ዮሴፍ መጋቢውን አስከትሎ ላካቸው። መጋቢው ደርሶ ስለምን በመልካም ፈንታ ክፉ መለሳችሁ? የጌታዬን የብር ጽዋ ለምን ሰረቃችሁ? አላቸው። እነሱም ጽዋው የተገኘበት ሰው ይሙት፣ እኛም ለጌታችን ባሪያዎች እንሆናለን አሉ። ከረጢቱ ሁሉ ሲፈተሽ ጽዋው በብንያም ከረጢት ውስጥ ተገኘ። ወንድማማቾቹ ልብሳቸውን ቀደዱ፣ እያለቀሱም ወደ ዮሴፍ ቤት ተመለሱ። ይሁዳ በዮሴፍ ፊት ቀርቦ አባታችን ይህንን ልጅ በጣም ይወደዋል፣ እሱ ከእኛ ጋር ካልተመለሰ አባታችን በሐዘን ይሞታል። እኔ በልጁ ፈንታ እዚህ ቀርቼ የጌታዬ ባሪያ ልሁን፣ ልጁ ግን ከወንድሞቹ ጋር ይሄድ ብሎ በእንባ ለመነው። በዚህ ጊዜ ዮሴፍ ራሱን መክታት አልቻለም። የግብፅ ሰዎችን ሁሉ ከክፍሉ እንዲወጡ አዘዘ። ድምፁን ከፍ አድርጎ አለቀሰ። ልቅሶም በፈርዖን ቤት ሳይቀር ተሰማ። ወንድሞቹን እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወት አለን አላቸው። ወንድሞቹ በድንጋጤ የተነሳ ሊመልሱለት አልቻሉም። ዮሴፍም ወደ እኔ ቅረቡ፣ እኔ ወደ ግብፅ የሸጣችሁኝ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ በመሸጣችሁ አትዘኑ፣ አትቆጩ። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና ገና 5 የራብ ዓመታት ይቀራሉ። ስለዚህ ፈጥናችሁ ወደ አባቴ ሄዱና ልጅ ዮሴፍ ከግብፅ ጌታ አድርጎ እግዚአብሔር ሾሞኛልና ሳዘገይ ወደ እኔ ና በሉት አላቸው። ወንድሙም ብንያምን አቅፎ አለቀሰ፣ ወንድሞቹንም ሁሉ ሳማቸው። ከዚህ በኋላ ወንድሞቹ ከእርሱ ጋር ተጫወቱ። ፈርዖንን የዮሴፍን ወንድሞች መምጣታቸውን ሰምቶ ደስ አለው። አባታቸውም ቤተሰቦቻቸውም ይዘው እንዲመጡ ሰረገላዎችንና ብዙ ስንቅ ሰጣቸው። ወንድሞቹ ከነዓን ደርሰው ለያዕቆብ ዮሴፍ እስካሁን በሕይወት አለ? እርሱም የግብፅ ምድር ሁሉ ገዢ ነው አሉት። ያዕቆብ መጀመሪያ አላመናቸውም ነበር። ነገር ግን ዮሴፍ የላከለትን ሰረገላዎች ባየ ጊዜ መንፈሱ ታደሰ። ልጄ ዮሴፍ እስካሁን በሕይወት ካለ ይበቃኛል፣ ሳልሞት ሄጄ አየዋለሁ አለ። ያዕቆብ መላው ቤተሰቡን 70 ነፍስ ያህል ይዞ ወደ ግብፅ ወረደ። ዮሴፍም ሰረገላውን አዘጋጅቶ አባቱን ለመቀበል ወደ ጎሰን ምድር ወጣ። ባየውም ጊዜ አንገቱ ላይ ተጠምጥሞ ረጅም ጊዜ አለቀሰ። ያዕቆብም አሁንስ ፊትህን ስላየው በሕይወት ስላለው ልሙት አለ። ዮሴፍ ቤተሰቡን ለፈርዖን አስተዋወቀ። ፈርዖንም በግብፅ እጅግ ለም በሆነው በጎሰን ምድር እንዲቀመጡ ፈቀደለት። ዮሴፍም አባቱንና ወንድሞቹን በረሃብ ዘመን ሁሉ ይመግባቸው ነበር። ያዕቆብ በግብፅ 17 ዓመት ከኖረ በኋላ ሊሞት ሲል የዮሴፍን 2 ልጆች ምናሴንና ኤፍሬምን ባረካቸው። ለዮሴፍም ከወንድሞቹ 1 እጥፍ ድርሻ አሳልፎ ሰጠው። ያዕቆብ ሲያርፍ ዮሴፍ በታላቅ ክብር አስገንዞ ወደ ከነዓን ምድር ወስዶ በአባቶቹ መቃብር ቀበረው። ከአባታቸው ሞት በኋላ ወንድሞቹ ዮሴፍ የቀደመውን ክፋታቸውን አስቦ ይበቀለን ይሆናል ብለው ፈርተው ነበር። ዮሴፍ ግን አልቅሶ አትፍሩ፣ እኔ በእግዚአብሔር ፈንታ ነኝና እናንተ ክፉ ነገር አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሚሆነው ብዙ ሕዝብ እንዲያድን ለማድረግ መልካም አደረገው አላቸው፣ አጽናናቸው። ዮሴፍ እስከ 110 ዓመቱ ድረስ በግብፅ ኖረ። የልጅ ልጆቹንም አየ። ሊሞትም ሲል ወንድሞቹንና ዘመዶቹን እግዚአብሔር በእርግጥ ያስባችኋል፣ ከዚህ ምድር አውጥቶ ለአባቶቻችን ወደ ማለላቸው ምድር ያወጣችኋል፣ በዚያን ጊዜ አጥንቴን ከዚህ ይዛችሁ ውጡ ብሎ አማላቸው። ዮሴፍም ሞተ። በአስከሬን ሳጥንም አድርገው በግብፅ አኖሩት። በኋላ ሙሴ ከግብፅ ሲወጣ አጥንቱን ይዘውት ወጥተዋል።